ትንቢተ ኤርምያስ ምዕራፍ 8 በዚያን ዘመን ይላል እግዚአብሔር የይሁዳን ነገሥታት አጥንትና የመኳንንቶቹን አጥንት የካህናቱን አጥንትና የነቢያቱን አጥንት የኢየሩሳሌምንም ሰዎች አጥንት ከመቃብራቸው ያወጣሉ። በወደዷቸውና ባመለኳቸው በተከተሏቸውና በፈለጓቸው በሰገዱላቸውም በፀሐይና በጨረቃ በሰማይም ሰራዊት ሁሉ ፊት ይዘረጓቸዋል። እያመለኳቸውም እያቀረቧቸውም በምድርም ፊት ላይ እንደ ጉድፍ ይሆናሉ። እኔም ባሳደድኋቸው ስፍራ ሁሉ የቀሩ ከዚህች ክፉ መንገድ የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኰልን ይዞአል፣ ሊመለስም እምቢ ብሎአል። አደመጥሁ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌአለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች። ዋኖስና ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም። እናንተስ ጥበበኞች ነን፣ የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብዕር ሐሰተኛ ነው፣ በሐሰትም አድርገዋል። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከውማል። እነሆ የእግዚአብሔርን ቃል ጥለዋል። ምን ዓይነት ጥበብ አላቸው! ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኰል ያደርጋሉና። ስለዚህ ሚስቶቻቸውን ለሌሎች እርሻቸውንም ለሚወርሱባቸው እሰጣለሁ። የሕዝቤንም ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። አስጸያፊ ነገርን ስለ ሠሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸው ጊዜ ይዋረዳሉ ይላል እግዚአብሔር። ፈጽሜ አጠፋችኋለሁ ይላል እግዚአብሔር። በወይን ላይ ፍሬ በበለስ ዛፍ ላይ በለስ አይሆንም፣ ቅጠልም ይረግፋል። የሚያልፉባቸውንም ሰጠኋቸው። ዝም ብለን ለምን እንቀመጣለን? እግዚአብሔርን ስለ በደልን አምላካችን እግዚአብሔር አጥፍቶናልና የሐሞትንም ውኃ አጠጥቶናልና። ተሰብስባችሁ ወደ ተመሸጉ ከተሞች እንግባ፣ በዚያም እንጥፋ። ሰላምን በተስፋ ተጠባበቅን፣ መልካምም አልተገኘም። መጠገንን በተስፋ ተጠባበቅን፣ እነሆም ድንጋጤ ሆነ። የፈረሶቹ ድምፅ ከዳን ተሰማ። ከአርበኞች ፈረሶች ማሽካካት የተነሣ ምድር ሁሉ ተንቀጠቀጠች። መጡም ምድሪቱንና በእርሷም ያለውን ሁሉ ከተማይቱንና የተቀመጡባትንም በሉ። እነሆ አስማት የማይከለክላቸውን እባቦችንና እፉኝቶችን እሰድድባችኋለሁ፣ እነርሱም ይነድፏችኋል። ሐዘኔ የማይጽናና ነው፣ ልቤም በውስጤ ደክሞአል። እነሆ እግዚአብሔር በጽዮን የለምን? ወይስ ንጉሥዋ በእርሷ ዘንድ የለምን? የሚል የወገኔ ሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነትስ ያስቈጡኝ ስለ ምንድር ነው? መከሩ አልፎአል፣ በጋው ሄዶአል፣ እኛም አልዳንንም። በሕዝቤ ሴት ልጅ ስብራት እኔ ተሰብሬአለሁ፣ ጠቁሬማለሁ፣ አድናቆትም ይዞኛል። በገለዓድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለ ምን አልሆነም?